ይሄ ወጣ የደረሳት እንግዲህ ሙዬ ናት። ኧረ በጣም ወጣማኙ ስለማትችል ነው አይደል? እሞክራለሁ፣ አግዝሻለሁ። ብቻሽን ትችያለሽ። የት ይመጣል? አያዝሽ እራሱ በዚህኛው ጀምሪ። ይሄ ነው ምግብሽ እና እኔ አሰሪ ነኝ ዛሬ። ምንድን ነው የሚሰራው? ቁጥርጥር ነው? አዎ። ኧረ ዛሬ ሸራው ፕሮግራም ያዥ ግን ድምጻችን አይሰማም። ሸራው ላይ ብዬሽ አይደለም እንደ የተነሳሁት እናንተ። አቤቱ መድኃኒዓለም አሁን ነው የኔን ፀጉር ለመስራት ሸራው ለኛ ያስመጣል። እዚዮ ይሄን ሸጋ ፀጉር ይዘሽ እይሻ አይ ሸጋ ወይ ግን በእኔ አይነትማ የለሽም። ማን ያንዳሽማ የላችሁ ሴት ይገርም። እስኪ ይኸው ሰማችሁ? ሰጥቶ የነሳው ሻፍኛው ነው እንጂ እኔ ካንቺ አይበልጥም። በጣም ታዩ ቀበሌን ጀማ ተጋሩ እንደሱ ማን ፀጉሬ እየተሰራ ነው ዛሬ እንዳልፈተው። አይ እንግዲህ ጉድ እንዳታወጪ ወላ ልፍታው። ኧረ ተይ በእናትሽ ተመልካቾቹ እራሱ ያቅርሸንሸታል። ይሄን ተይ ወላ ውይ ምን ላጫወታችሁ? እንዲያው አንቺ ነያዥላት አንቺን ለመያዝ ለቀጣረሽ በቃ እከፍልሻለሁ። እውነት እኔ እኮ ተይ ኧረ ወይማ ወልደ ጊዮርጊስ ቤት ነው የሚያውቁት እናንተ እንደው እሱን ልጅ ያፈቀራችሁት እንዴ? አይ እናቴ ቆዩ ካፈቀርኩት ትዝ ይለኛል ዝም ብሎ ስተኛ ነበር የሚመጣት አንቺ እኔ እኮ ፕሮፋይልም ቀየርኩ። ሀይ ሲሉኝ ስልክ ልስበረው እንዴ? ከዛስ ሾፉኝ። ከዛስ ደግሞ ከችግር ላይ ጎበዝ። እኔ ስሰራ በነገራችን ላይ አለቅሳለሁ። እንግዲህ አለቅሳለሁ ነው ተኛለሁ። ይሄ ምን ማለቀስ ነው? ጉድ እኮ ነው። ወይ አለቅሳለሁ። እየየ ነው እየየ የእንትን ሴት መሰለች እኮ ድሮ እናት አባቶቻችን እንትን ሲሉ አታውም ልጃቸው በልጅነታቸው እንደዛሬው ሳይሆን ማለት ነው ሲድሩ አለቅሳለሁ ነበር። በጣም እኛ ስናገባ ያኔ ልጃገረድ እያለሽ እንግዲህ አዘዲያ እንደዛ ነበር። ኧረ እናዬ ድረሽ ተተብተባላችሁ ሀይ እናታለ ኧረ እንደ ገለባ እንዳላረኩ ወይኔ በላቸው ማለት ይሄኔ ነው። እንኳንም አልሰጠኝ እንጂ ምንድን ነው ያልታ ብዙ ያወራል። ሰላም ቻዩ እንግዲህ አንድ ሳሰሩ ገና በቃ ተው ተሸተሻችሁ። የሽባባው ሚስት ኧረ ሽባባው የት ነህ? የራ እኔ ወግጄ እኔ ልሄድ ነው ልትሄጂ ነው እንዴ? የኔ ልጅ ሰን እንደሳረግ ነው ሲያረግ ይላል እንደምስለኝ እስኪ ወይኔ ሙድ ያዙብኝ። ፀጉር ስሩ በላቸው። በስመ አብ ወመንፈስ ቅዱስ። አንቺ እኮ ከምጅምሩ አላስለመድሽኝ ነው። ሙሽክላውና ተጮሃለሽ አይደለም የእንጂ እኔ እንደዚህ ነክቼ የሷን ስለኩ ልስልስ ሲለኝ ሌላ ነገር ነው የሚመስለኝ። ኧረ ተው ተው ግን ተው። እፍ በይላት ቅቤ ነው። ኧረ ቤተሰቦቼ ድረሱልኝ፣ ዕቃ ዕቃ ተጫወቱብኝ። እፍ በይላት ከምር ድሮ እንደዚህ ማዘር ስትሰራ ትንሽ ነገር ትንሽ ማስቲካ ገዛላታለሁ። አሁን ትጨርስና ጎበዝ ልጅ እሺ ድምጻችን ግን እርግጠኛ ነኝ አረባ። ኧረ እዚህ በላይ እየተቀደድን ምንድን ነው? ከፎቅ ያስወርዳል እንዴ? ለስልክ ወይ አሁን ስር የተባለችው
ሙናት ወይኔ ሽባቦ ሚስት ኧረ የሽባቦ ደግሞ ከየት ነው ዛሬ? የማንጠግቦሽ ማለት የማንጠግቦሽ ማለት አንቺ ትችያለሽ። ከግማሽ ነው የያዛችሁኝ እኮ እስኪመር በትክክል አላዛችሁኝ ማለት በትክክል አይደለም። ለምዜን በለ ada surah karma መች በለ kali ብታየው አንቺ ada telepon muze بس شوفي hello አጎን እንዴት ከጎኑ ስትል ቄጥቄጡን ነው ያልሽው እንደዘመኑ ሰው ያለ አጠናከርሽው እዚህ ጋር ደግሞ እንዳለምሳቀም እንግዲህ ሰላም አቋራጭው ወላ ረዝማን በጣም የቆረጣችሁ አሁን ስሩኝ ነው እንጂ አልኳችሁ። ስለመቆረጥ አውሩኝ አልኳችሁ። ተስቤ አሁን እኮ ረጅም ፀጉር በነገራችን ላይ ቀርቷል። ቆይ እስኪ ቆይ ለምን የረጅም ፀጉር ይፋራ ነው? ረጅም ፀጉር የፋራ ነው? እሺ ሌላስ? ሌላ የምን የፋራ አለ? በቃ ትንሽ የዚህ ጋር ፓክ ታረጊያለሽ። ካላስ ከዛስ ባልሽ ሲተኛ የቆሰቆሰው ምን አይለው? ኧረ ወሬ ቀይሪ ወላ ወሬኛ የራ እያት እንግዲህ ጉድ እኔ አላውቅም። መቀበል ልፈልግልሽ ከምን እንደጀመሩኝ አስቡት። ስትታጠቢ ስሩኝ እላቸዋለሁ። ከምን አይደለም። እንደጀመሩኝ መቀበል ልፈልግልሽ ለምን ሰሪ ለምን ማርያም ምን አልችልም። ኧረ ጨርሱኝ። ኧረ በጅምር ሊተወኝ ነው እድሌ። አላሳዝናችሁም? እና ለምን ነው የምትጮይ? ምሽቱ አማርኛና ጉራጌኛ ጉራጌኛ እንግዲህ ለሁለት ነው የተያዝኩኝ። ፍረዱኝ። አቤቱ መድኃኒዓለም የኔ ስለ አራት ይቀረባል እንኳን ለሁለታችሁ ታካብጭብኝ። የሰርግ ዕለት እስኪ መከሯት። እዚህ ጋር ቁረጩ። ከዛስከዚህ አሁን ገና በዓይኔ መጣሽ። አንቺ ወገቡን እኮ ነው ያልሽው። ቀርቷል። አሁን አታያትም እንዴ? እንትና የድሮ ፋሽን እኮ ነው የያዝሽው። በጣም ያሳዝናል። ምክራችሁ በጣም ያሳዝናል። እኔ ፀጉር ስሩ አልኳችሁ እንጂ ይሄን ያክል አሰቃዩኝ አልኩ። ኧረ ተው ግን ግፍ ነው። ታይ እንጂ እውነት አስብይተኛ። ለምን እስቲ ፎቶ እናንተ ይታይ። ለምን ነው ሻፕ ያለታችሁ? እኔ ኧረ ጉዱ ገና የሚል ዘፈን ልጋብዝሽ እንዴ? ጥራ አይደለም ይከፋሻል ብዬ ነው እንጂ ቂጤ ጋር ነው ታውቂያለሽ። ግን የፋራ ትቻለሁ እኔ የረጅም ፀጉር እኮ ቀረ በጣም አዎ። አይ ልሽ ረጅም ስትፈልጊ በዊግ ትሰሪያለሽ። ጉማን ሄር ብዙ አማራጭ አለ። ለሰርግ እንዴት አይነት ሁማን ሄር እንዳለ ለክርስትና ሰው ስትጠሪ እሺ የአበሻ ቀሚስ አስመጣለሁ። ታረጅኛ ስመክረሽ ጀምር ወይ ካላረግሽውን አያምርም አይደለ? ስለዚህ ምን ትላላችሁ? ኮሜንት ላይ አስቀምጡ። ከምር ምክር ጥሩ አይደለም? ኮሜንት ላይ ያስቀምጡ። ፀጉርሽን ተቆራጭው ረጅም ፀጉር የፋራ ነው እያሉ ነው። እስቲ ምን ትላላችሁ? ምን ትመክሩኛላችሁ? ልቋረጠው አሁን ቀርቶበታል ወይስ ምንድነው? አሁን ረጅም ፀጉር የፋራ ነው ያስብላል? አረኛንም ከሁማን ሄር ገላግሪና ጎኑን እንወስዳለን። ጭራሽ አንደ ፋርሰው መግዲ እኮ ቆሻሻ ውስጥ ትከቻለሽ። አታፍሪ። ኧረ እንኪሽ አይ በጉፍያ እንዲለጥፈዋል። አዎ ሲያድር እንትን ይላል። ሐራም እንጂ ብዙ ታወሪያለሽ። ከምር አሁን ተኙ ነው እቁባችሁ ዶሮ ነው የምትያው ናቸው። ይሄ ብቻ መልሽልኝ። ነገሮች ትምህርት አላቸው በጣም ነው። የለም ትምህርት የለም። አትዘላብድ። ትምህርት የለም። ጨርሱ። እሺ ወደዚህ ጠማማል። ኧረ ጠመማር ጁጃዚ ያጣምሽ እንዲደብርሽ እኮ ነው። ተውኝ ተሰቃየው። ስሩኝ ብል ተሰቃየው። እውነት አቋርጬው መተኛቴ አይቀርም። አላሳዝንም? ሳቢ ወደኋላ አንቺ
የሰውን ነው ግን አልሰማችሁም ዛሬ። መቅዲ ግን አውቀሽ ነው ማርያምን ገብርኤልን የውሸት ሰው ምልክቱ መሀል ነው ብዛቱ። ይኸው ለማበጠር ራሱ እየፈራሁሽ ነው። ሸበጥር ያው አያምሽም? አዎ ገበሌ ስለሆነ ያልሽው አያመኝም። ፀጉር ቤቶች በጣም ሬስፔክት ያስፈልጋቸው። ለምን እኔ እንደዚህ ክርፍፍላለሁ። ኢትዮጵያ ውስጥ የግዳን አብዛኛው ኮሪያ ነው። ይሄን የራሴ ጀምረው ጨርሻዋል። እስኪ ጨርሽ። እኔ ግር የሚለኝ ማርያም ስትገምሺው ምናምን በጣም ቆንጆ አድርገሽ የምትሰሪው ነገር እኮ ራሴው ብሰራው በቃ ስታበጥሩ ስለማያምሽ ነው ስለማትጮሂ አሁን እኮ እንጂ ስትይ እንፈራለን እኛ እስካሁን አላልኩም። ስለዚህ ብለሻል። መቼ ቀጥም ነው እንዴ? አለቅሳለሁ አንዴ ብቻ ነው ያልኩት። ዛሬ ፀጉር መስራት ቻሌንጅ ነው እርሱ እንደዛ አድርጊሽ። ቤተሰቦቻችን ላይክ አድርጉ፣ ሰብስክራይብ አድርጉ። እኛ ሰብስክራይብ ሳታደርጉ ካለፋችሁ እውነት ሐራም አሳድጉን። እስኪ እውነት ሰብስክራይብ አድርጉ። ጨዋታ ምናምን ትተነው ነው እንጂ እንለቃለን። እስከዛ ገደም ሳጨርሺ የት ነው ሳጨርሺ? ነፍታችን ይቺሙ የምትባልሽ በቃ ያው እንግዲህ በቃ ታንቺ ከዛስ በጅምር ልተኛ ነገ ጨርስሻል። ነገ ስራ የለም። ዛሬ ስራ ያንቺ ጥፍር ለአንቺ ጥፍር ረጅም ስለሆነ ተሰበረብሻል። የኔ ፀጉር ሳይሰራ በጅምር ይቅራ። አዝናለሁ። ስሬቱን ግን ነገ ወደሽው ሞተሽ ትፈጪዋለሽ። እኮ መቅዲ መሄጃታ እንጂ ና ኧረ መግማ ወይኔ የሰው ቋንቋ ተበረሽ። በቃ ተውት። ነገ ነው ጨርሰዋል። ቢያንስ አንዱ ጨርሳለሁ። ወይኔ በላቸው። ጥፍሬን አይደለም ለምን ነው እንደማልችል መሆን ስንት ሰው እንዳልሰራ በጣም ታስጎረኩሪ አይወግ ማንበቅ እኮ ነው። በጣም ታያለሽ። ሰላም ካሜራ ግን ለምን ነው ፊልተር የሌለው? እዚህ በላይ ያለውን ያጎቴ ልጅ እኮ ነው የምመስለው። ማናት እቺ ጥቁሪቱ? ወርቅ አድርጓቸዋል እንደው። ኧረ ወይኔ እኔ በቲክቶክ መንደር ላይ ነው። ደህና ደሩ ነው። ኧረ ተው። ኑ በቃ ፎቶ እንነሳ። እዚህ ጋር አቋርጡት እንዴ እንዳሽ አዎ ረንተኛው ሆን ብላ እኮ ነው እናቴ እስቲ ነው ሙዚ ዘይት እንደ ሶስቱ እሺ በቃ ሰላም ሆኑ። ያው በጅምር ትተውኛል፣ አልጨረሱኝም። አንተዋቱም ከካሜራ ጀርባ አውቀው ነው ካሜራ ጀርባ የሉም ተኝተዋል እና በጅምር ትተውኛል። ራሴ ጨርሰዋለሁ። በጣም ተማረሩ ገና ሳይጀምሩት። ምንም ማድረግ አይቻልም። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እኔን ውድ ቤተሰቦቼ እላችኋለሁ። ደህና ደሩልኝ የኔ ወዶች። ዛሬ ፀጉር መተብተብ ነበረ ቻሌንጁ። ታያለሽ ከዛ አቋረጥኩት። አመዳሙት